ሰላም እንደናችሁ ዛሬ የማሳያችሁ የመርጉጋ አሰራር ነው ማለት ነው። እንዴት በቀላሉ ማዘጋጀት እንደምንችል አሳያችኋለሁ። ወደ አሰራሩ እንሂድ። ዘይት እናገላለን። ቀረፋ፣ ቅርንፉድ፣ ሄል፣ ከሙንና የላውሮ ቅጠል ተጠቅሜያለሁ። እንዲሁም ሽንኩርት ቡኒ እስከሚሆን ድረስ እንጠብሰዋለን ማለት ነው። በመቀጠል የታጠበ ዶሮ ወይም ስጋ መጠቀም ትችላላችሁ ማለት ነው። እኔ ሰራሁት ዛሬ በዶሮ ነው ማለት ነው። እንዲሁም ካሮት ጨምረን እናበስለዋለን። 2 ደረቅ ሎሚ ጣዕሙን ቆንጆ ያደርግልናል ሎሚው። እንዲሁም የተፈጨ ቲማቲም ተጠቅሜያለሁ ማለት ነው። ጨው፣ እርድ፣ ባህራት፣ የድንብላል ዱቄት፣ ቁንዶ በርበሬ፣ ትንሽ ከሙንና በርበሬን የተጠቀምኩት ማለት ነው። ቺሊ ፓውደር የሚባለው የኢትዮጵያ በርበሬ አይደለም። ወደ ስልኬ ስለቀረበ ብዙ መስሎ ይታያችኋል። የተጠቀምኩት ግን በሻይ ማንኪያ አንዳንድ ነው ማለት ነው። እንዲሁም ነጭ ሽንኩርት ጨምረን በደንብ አድርገን እናበስለዋለን ማለት ነው። 1 ማንኪያ የቲማቲም ሳልሳ በደንብ አድርገን እናበስለዋለን ማለት ነው። በመቀጠል ድንች እንጨምራለን። የፈላው ትንሽ ጠብ እያደረግን እናበስለዋለን። ድንቹ ግን ሙሉ ለሙሉ መብሰል የለበትም ማለት ነው። እንዲሁም ኩሳ የዝኩኒ አይነት ነው ማለት ነው። ነጭ አበባ ጎመን ከፈለጋችሁም ደግሞ ኤግ ፕላንት ማስገባት ትችላላችሁ። የአበባ ጎመኑንም አለ ማስገባት ደግሞ ይቻላል ማለት ነው። እዚህ ጋር ውሃ እንጨምርበታለን ማለት ነው። ሙሉ ለሙሉ ቬጂቴብሉ መብሰል የለበትም እንዳይፈራርስብን። ይሄ የምታዩት የኢራኒ ክቡዝ ነው። ከፈለጋችሁ የልብናኒም ክቡዝ መጠቀም ትችላላችሁ። ማንኛውንም ቀጭን የሆነ ቂጣ መጠቀም ትችላላችሁ። በምታዩት መንገድ እንቆራርጠውና ውሃችን ሲፈላ እንጨምርበታለን ማለት ነው። ክቡዙን መርጉጋ ሲሰራ ትክክለኛ አሰራር ሊጥ እየተዳመጠ ነው ማለት ነው የሚሰራው በቀጭኑ። እሱ ግን ጊዜ ስለሚወስድ በክቡዙ የሚሰራው የተሻለ ነው ማለት ነው። ጣዕሙም ሊጥ ተዳምጦ ከሚሰራው ጋር ተመሳሳይ ነው ማለት ነው። እዚህ ጋር ጥንቃቄ ማድረግ ያለባችሁ ውሃ ማነስም መብዛትም የለበትም። እንደምታዩት ነው መሆን ያለበት። እሳታችንን ቀንሰን ከ10 እስከ 15 ደቂቃ እናበስለዋለን ማለት ነው። ከ15 ደቂቃ በኋላ እንደምታዩት ቆንጆ ሆኖ ደርሷል። አልደረቀም፣ እንዲሁም ደግሞ ብዙም ውሃ አልበዛበትም ማለት ነው። መካከለኛ ነው። ለአበላል አመቺ ነው ማለት ነው። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ፣ ፎሎ፣ ሼር አድርጉኝ ባይ